ክብራትና ክብራን እንደምን ቆያችሁ? ይሄ የግሩሜ ቴክ ነው። ከትንሽ ጊዜ ቆይታ በኋላ ተመልሰን ዛሬ ልንገናኝ ችለናል። ሁላችሁም ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ጠይቃችኋለሁ። ዛሬ ደግሞ የምናወራው ስለ አብዛኞቻችሁ በኮሜንት ሴክሽን ላይ ብር የሚያስገኝ ስራ ኦንላይን ስራ ብላችሁ እንደጠየቃችሁኝ ዛሬ 4 የተለያዩ ኦንላይን ስራዎችን ይዤላችሁ መጥቻለሁ። ፎሎ አፕ አድርጉኝ። ገቢ ፓሲቭ ገቢ ትርፍ ሰዓታችሁ በትርፍ ጊዜያችሁ ሰርታችሁ ገቢ የምታገኙባቸውን አፖችና ዌብሳይቶችን ጠቁማችኋለሁ። አብራችሁን ቆዩ። መጀመሪያም እንዳልኳችሁ ሰብስክራይብ ያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። የእናንተ የአንድ ሰው ሰብስክራይበር ለእናንተ ምንም ላይሆን ይችላል፣ ለእኔ ግን በጣም ጥቅም ስላለው ሰብስክራይብ ያደረጋችሁ ቤተሰብ ሁኑ ባካችሁ። ቀጥታ ወደ ቶፒካችን ስንገባ ገንዘብ እኔ በቀላሉ ገንዘብ አገኝበታለሁ ብዬ የማስበው ስራ የመጀመሪያው ጉግል ፋርመር ነው። ጉግል ፋርመር ማለት በቴሌግራም የምሰራ ቦት ነው። በቴሌግራም ቦት ምንድነው የምትሰራው ካላችሁ ጉግል አካውንቶችን ክሬት ማድረግ ብቻ። ጂሜል አካውንቶች ስቴፑን እኔ ቪዲዮ ሰራላችኋለሁ፣ በዚህ ከጎን አስቀምጥላችኋለሁ። እንዴት እንደምትሰሩ እንዴት ማግኘት እንደምትችሉ አስቀምጥላችኋለሁ። በቀላሉ ጉግል አካውንት ክሬት እያደረጋችሁ እስከ $25 በአንድ 4 ጉግል አካውንት ክሬት ባደረጋችሁ ቁጥር $1 መቀበል ትችላላችሁ። $1 ማለት በኢትዮጵያ ወደ $200 ነው። በብላክ ማርኬት በ200 ብር ነው። በፓሲቭ ገንዘብ ማግኘት ትችላላችሁ። ቀጣዩ ደግሞ ሁለተኛው ምንድነው ካላችሁኝ ሰርቪሞ የሚባል ዌብሳይት ነው። ሰርቪሞ ማለት ጀስት ሲምፕል ኩዌሽን ነው። ጥያቄ ማለት የአካዳሚክ ጥያቄ አይደለም፣ ሌላ ጥያቄ አይደለም። ጀስት የሆነ የምታውቁትን ነገር የምትመለሱበት ነው። ጥያቄያችሁ ልክ ሆነ ልክ ካልሆነ የምለው ነገር የለም። ጥያቄ ጀስት በመመለስ ብቻ ገንዘብ ማግኘት የምትችሉበት አማራጭ ነው። ይህንንም ከጎን አሳያችኋለሁ። ሰርቪሞ ማለት ይሄ ከጎን የምታዩት ዌብሳይት ነው። በዚህ ዌብሳይት ገንዘብ መስራት ትችላላችሁ። ሲምፕሊ የገባችሁ እየመለሳችሁ እሱ የሚሰጠውን ገንዘብ መቀበልና ዊዝድሮ ማለት ነው። ኤርቲ የሚባል የገንዘብ እንደ ባይናንስ ያለ አፕ አለ። በኤርቲም ነው ዊዝድሮ ማድረግ የምትችሉ። ፔፓልም ይሰራል፣ ግን ፔይፔል በኢትዮጵያ አቬለብል ስላልሆነ በኤርቲም ዊዝድሮ ማድረግ ትችላላችሁ። ኤርቲም እንዴት እንደሚከፈትና እንዴት ሴታፕ ማድረግ እንደሚቻል ሌላ ቪዲዮ ሰራላችኋለሁ። ስለዚህ በሰርቪሞ ይሄን ያክል ገንዘብ መስራት ትችላላችሁ። ሶስተኛው ደግሞ ጃምፕ ታስክ ይባላል። ጃምፕ ታስክ ማለት የሆነ ኤክስ ላይ ገብታችሁ ፎሎ ማድረግ ሊሆን ይችላል። ኢንስታግራም ላይ ገብታችሁ ፎሎ ማድረግ መሆን ይችላል። ድጋሚ ደግሞ ጌም መጫወት ሊሆን ይችላል። የምትሰጣችሁን ታስኮችን እየሰራችሁ ገንዘብ ማግኘት ብቻ ነው። ጀስት በቃ አንድ ታፕ ነው ይሰጣችኋል። ጉግል ላይ ሰርች አድርጋችሁ ይሄን ነገር ፎሎ አድርጉ ትባላላችሁ። ፎሎ ታደርጋላችሁ፣ ገንዘባችሁን ማግኘት ነው። ጀስት እናንተን አዛል ሊያደርጋችሁ የምችለው ነገር $0.25 ነው በሚኒማም። ምናልባት 0.25 ይላል፣ 0.5 ይላል። እስከዛ ድረስ ዊዝድሮ ላይ ፈቅድላችሁ ይችላል። ግን $0.5 በሰራችሁ ቅጽበት ዊዝድሮ ማድረግ ትችላላችሁ። እንዴት ዊዝድሮ ማድረግ ይቻላል የሚለውን ዊዝድሮ ማድረግ ካስቸገራችሁ በኮሜንት ሴክሽን ላይ አሳውቁኝ። እንዴት ዊዝድሮ ማድረግ እንደሚቻል ሌላ ቪዲዮ ሰራላችኋለሁ። ጃምፕ ታስክ ጋር የተያያዘ አንድ ሌላ ዌብሳይት አለ። ያ ዌብሳይት ደግሞ ሆኒገን ይባላል። ሆኒገን ማለት ከጃምፕ ታስክ ጋር ፓርትነር ናቸው። ሆኒገን ላይ የሰራችሁትን ገንዘብ በጃምፕ ታስክ ዊዝድሮ ማድረግ ትችላላችሁ። ሆኒ ታስክ ምንድነው ካላችሁ ሆኒ ጌን ምንድነው ካላችሁ በሆኒ ጌን ጀስት ዳታ ትጠቀማላችሁ። የሆነ ዋይፋይ ተጠቀማላችሁ። ያንን ዳታና ዋይፋይ ስትጠቀሙ በባክግራውንድ የናንተ ዳታ ይቆጥራል። ከዛ ገንዘብ ጌን ማድረግ ትችላላችሁ። ጀስት ዳታችሁን ብዙም አይቆጥርም፣ ብዙም አይበላባችሁም። ጀስት ዋይፋይ ስትጠቀሙ ምናልባት የግቢ ተማሪ ከሆናችሁ ሌላ ዋይፋይ ያላችሁ ሰዎች ስትሆኑ በብዛት ልትሰሩ ትችላላችሁ። ዋይፋይ ኮኔክት አድርጋችሁ ቲክቶክ ስታዩ በባክግራውንድ ቲክቶክ ስታዩ የእናንተን ዳታ መቁጠር የሚችል አፕ ነው። ፖይንት ሰጣችኋል። ያንን ፖይንት ያጠራቀማችሁ ወደ ጃምፕ ታስክ ወደዛ ያስተላልፋችሁ ከጃምፕ ታስክ ዊዝድሮ ማድረግ ትችላላችሁ። በዚህ ሰራችሁትን እንደዛ ዊዝድሮ ማድረግ ትችላላችሁ። ስለዚህ እነኚህ 4 አፖችን ሰርታችሁ ፊድባካችሁን ኮሜንት ሴክሽን ላይ አሳውቁኝ። ደግሞ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እኔ ለእናንተ ይሄን ያክል የሰራ ካልተጠቀምኩኝ ምንም እኔ ስለማላተርፍ የእያንዳንዱን አፖችን የሰራችሁበትን በእኔ ሪፌራል ብትገቡ ለኔም ይጠቅማል። ለእናንተም ዲስካውንት እና ተጨማሪ ነገር ልታገኙበት ስለሚችሉ በእኔ ሪፌራል እንድትገቡ በዲስክሪፕሽን የእያንዳንዱን ስራ ሊንክ አስቀምጣለሁ። ካልሆነ በቴሌግራም ቻናሌ ላይ በሰፊው የዚህ ቪዲዮ ሊንክ ጭምር የእያንዳንዳችሁ ስራ እንዴት እንደምሰራ ቅድም ያልኩት ኤርቲም እንዴት መክፈት እንደሚቻል ሁሉ ነገር ስቴፕ ባይ ስቴፕ ቴሌግራም ቻናሌ ላይ አስቀምጣላችኋለሁ። ቴሌግራም ቻናሌ ደግሞ ዲስክሪፕሽን ላይ አላችሁ። ሁሉንም ሰብስክራይብ ስለምታደርጉ አመሰግናለሁ። ላይክ ያደረጋችሁ ስለምትተባበሩኝ አመሰግናለሁ። ደግሞ ገንዘብ እንደምታገኙበት እንደምታተርፉበት ስለማምኑ ይሄን ቪዲዮ የሰራሁላችሁ አመሰግናለሁ።